ራስን በራስ የማስተዳደር የህዝቦች ማንነትን ማክበር በዛ ላይ የተመሰረተ ደግሞ መዋቅራዊ አሰራር መዘርጋት ለኢትዮጵያ አንድነት ለኢትዮጵያ አብሮነት እጅግ በጣም ወሳኝ ነው የሚል እምነት አለን። በተለይ የህዝብ እንደ ህዝብ ማንነቱን ማክበር፣ ቋንቋውን ማክበር፣ ባህሉን ማክበር እኔ እንደ ህዝብ መገለጫ አለኝ እንደዛ እንድታወቅ እፈልጋለሁ ራሴንም በራሴ ማስተዳደር እፈልጋለሁ የሚለው ጥያቄ ከ1960ዎቹ ጀምሮ እጅግ በጣም መሰረታዊ የሆነ የህዝብ የትግል አጀንዳ ሆኖ ለሀገራዊ አንድነታችንም ለግዛት አንድነታችንም በጣም ፈተና የነበረ ጉዳይን ወደ ጎን ትተን ሳንመልስ ይሄን ጉዳይ በአግባቡ ኢትዮጵያዊ አንድነትን በማይጎዳ መንገድ የህዝቦች ማንነትንና ኢትዮጵያዊ አንድነትን ሚዛን አስጠብቀን ካልመለስን የኢትዮጵያን አንድነት አደጋ ላይ እንጥላለን የሚል እምነት አለን። ስለዚህ ብልጽግና ፓርቲ ምን ብሎ ያምናል? የጋራ ማንነት ኢትዮጵያዊ ማንነት ከህዝቦች ማንነት ጋር ሚዛን ጠብቆ ማስኬድ ይቻላል። የግል መብትና የሀገራዊ አንድነት አይጋጭም። የቡድን መብትና የግል መብት አይጋጭም። ሚዛኑን አስጠብቆ ማስኬድ ይቻላል። ስለዚህ ህዝቦች ራሳቸውን በራሳቸው እያስተዳደሩ ለኢትዮጵያ አንድነትም ምሰሶ መሆን ይችላሉ። ለዚህ ደግሞ አወቃቀሩ ብቻ ሳይሆን የጋራ አብሮነት ትርክት መገንባት ያስፈልጋል። የጋራ ትርክት ህዝቦችን የሚያጋምድ አብሮ የሚያዛልቅ ኢትዮጵያ እንዲሉ የሚያደርግ ኢትዮጵያ የኔ ሀገር ናት የራሴ ናት እንዲሉ የሚያደርግ የጋራ ትርክትም አብሮ ከተገነባ የህዝቦች ራሳቸውን በራሳቸው ማስተዳደር ችግር አይደለም፣ በአግባቡ ማስተናገድ ይቻላል። ለኢትዮጵያ አንድነትም ዋነኛ ምሰሶ አድርጎ መጠቀም ይቻላል የሚል እምነት አለን።